የእንግሊዝ ፕሪሚየር ሊግ ትላንትና ቀጥሎ ተካሂዷል። ከመጨረሻው ጨዋታን ጀምር ብሬንፎርድ ማንቸስተር ሲቲን በሜዳው አስተናግዶ ነበረ። ሲቲ በኤርሊንግ ብራውት ሃላንድ የ9ኛ ደቂቃ ግብ 9ኛ የፕሪሚየር ሊግ ግቡን ማስቆጠር ችሏል። ብሬንፎርድ በተከታታይ የማንቸስተር ክለቦችን የገጠመበትም ሳምንት ነበረ። እንደሚታወሰው ባለፈው ሳምንት ማንቸስተር ዩናይትድን እንዳልነበር አድርጎታል። 3-1 አሸንፎ እጅግ ደካማውን ማንቸስተር ዩናይትድን በተመለከትንበት ያለፈው ሳምንት ብሬንፎርድ ጣፋጭ ድል አስመዝግቦ እንደነበር እናስታውሳለን። ፔፕ ጓርዲዮላ 250ኛ የፕሪሚየር ሊግ ድሉን ያስመዘገበው በአንድ ክለብ ይሄንን ቁጥር የደረሰ 16ኛው አሰልጣኝ ለመሆን በቅቷል። ይሄንን ለማድረግ 349 ጨዋታዎችን ነው የወሰደበት። አዲስ ሪከርድ ነው ያስመዘገበው ፔፕ ጓርዲዮላ። ለሱ በፕሪሚየር ሊጉ ያላስመዘገባቸው ሪከርዶች የሉም። ቬንገር 423 ጨዋታዎችን አድርጎ ነው 250 ጨዋታዎችን ማሸነፍ የቻለው። ሰር አሌክስ ፈርጉሰን ደግሞ 404 ጨዋታዎችን አድርገው 250 የፕሪሚየር ሊግ ጨዋታዎችን ማሸነፍ ችለዋል። ስለዚህ የፈርጊን ሪከርድ 55 ጨዋታዎችን ቀድሞ ነው መስበር የቻለው እና ፔፕ ጓርዲዮላ እንደዚህ አይነት አዳዲስ ሪከርዶችን እያስመዘገበ ይገኛል። ምንም እንኳን አዲስ የቡድን ግንባታ ውስጥ ያለ ቢሆንም በፕሪሚየር ሊጉ ስኬታማ የሚባሉ ቁጥሮችን ሁሉ ማስመዝገብ ችሏል። ሃላንድ በተለመደ ግብ አስቆጣሪነቱ ቀጥሏል። ለሀገሩና ለክለቡ በ11 ጨዋታዎች 18 ግቦችን ከወዲሁ ማስቆጠር የቻለ ግብ ከማስቆጠር የሚያቆመው ያጣ ተጫዋች ነው። ይህ የሲቲ ድል ደረጃውን ወደ 5ኛ ከፍ እንዲልም አድርጎታል። በሲቲ በኩል ሮድሪ ቋሚ ሆኖ ቢጀምርም በ21ኛው ደቂቃ ግን በጉዳት ተቀይሮ ወጥቷል። በጉልበት ጅማት መበጠስ ባለፈው አመት ሙሉውን የውድድር አመት አልተሰለፈም ነበር። እንደምናስታውሰው የባሎንዶር ሽልማቱን ካሸነፈ በኋላ ሜዳ ላይ በትክክል ያልተመለከትነው ተጫዋች ነው። በዓለም ላይ ከተመለከትናቸው ምርጥ የአማካይ ተከላካዮች መካከል አንደኛው ነው። በተለይ ከፔፕ ጓርዲዮላ ስኬት ጀርባ ያለ ትክክለኛው ተጫዋች እንደነበር እናስታውሳለን። የሱን ጉዳት ተከትሎ ፔፕ እና ማንቸስተር ሲቲ ባለፈው አመት ያሳለፉት አመት በጣም ያልተገመተ መጥፎ ሪከርዶች የተመዘገቡበት እንደነበር እናስታውሳለን። የዚህ ተጫዋች ጉዳት በአዲስ መልክ እየተሰራ ላለው ፔፕ ቡድን ስጋት የፈጠረ ሆኗል። ትላንትና በተጫዋቹ ፊት ላይ የሚታየውም የተስፋ ቢስነት ስሜት ነበረና የሮድሪ መጎዳት ብዙ ነገሮችን በሲቲ ቤት የሚያሳጣ ይመስላል። አሰልጣኝ ቶማስ ፍራንክን ጨምሮ ወሳኝ ተጫዋቾቻቸውን ያጡት ብሬንፎርዶች እንደተፈራው አይደለም ማጀማመራቸው። ብሪያን ምቦሞ፣ ዮዋን ዊሳን የመሳሰሉ የፕሪሚየር ሊጉ ምርጥ ጥምረቶች ነበሩ። እነዚህን አጥተዋል። አሰልጣኙንም አጥተዋል። ከሁለት ዓመት በፊት ሲቲ የሶስትዮሽ ዋንጫ ባለቤት እንኳን ሲሆን በሊጉ ሁለቱንም ያሸነፈው ብቸኛ ክለብ እንደነበር እናስታውሳለን። አሰልጣኝ ኬት አንድሬው በ5 ተከላካይ ነው ትላንትና የገባው። በ159ኛ የፕሪሚየር ሊግ ጨዋታቸው ታሪክ በተቃራኒ ቡድን የፍጹም ቅጣት ምት ሳጥን ውስጥ ኳስ ሳይነኩ የወጡበት ጨዋታ ሆኗል። ምንም እንኳን ሲቲን ተጨማሪ ግብ እንዳያስቆጠር ቢያደርጉትም እድሎችን ለመፍጠር በጣም የተቸገሩ ነበሩ። ዩናይትድ ላይ 2 ያገባው ኢጎር ቲያጎ ከጂጂዮ ዶናሩማ ጋር ፊት ለፊት ተገናኝተው ያልተጠቀመበት አጋጣሚ የሚያስቆጫቸው ነበረ። ቲያጎ 5 ግቦችን ያስቆጠረ አጥቂ ነው። ንቦቹ ከ7 ጨዋታዎች 2 አሸንፈው 16ኛ ደረጃ ላይ ተቀምጠዋል። የሮድሪ ጉዳት በጣም አሳሳቢ ነው ለሲቲ እንዳልኳችሁ፣ ግን ደግሞ ፊል ፎደንም ትላንትና በቋሚነት ጀምሯል። የንቦቹ መከላከል ሲቲ ብዙ እድሎችን እንዳይፈጥር አድርጓቸዋል። ግን ደግሞ አንደኛው አሳሳቢው ነገር የፈጠራ አቅማቸው ጥያቄ ውስጥ እየገባ መሆኑንም ያሳያል። ለማንቸስተር ሲቲ በሁለተኛው አጋማሽ አንድ ኢላማውን የጠበቀ ሙከራ ሳያደርጉ መውጣታቸው የፔፕ ቡድን አሁንም ብዙ የቤት ስራ እንደሚቀርበት ማሳያ ተደርጎ እየተነሳ ይገኛል። የፔፕን ጉዳይ ስንመለከት ከእንግሊዝ ብቻ ሳይሆን ቅድም እንዳነሳሁት ከዓለም ምርጥ አሰልጣኞች መካከል አንደኛው እንደሆነ ምንም አጠያቂ አይደለም። 250 የፕሪሚየር ሊግ ድሎችን በጥቂት ጨዋታዎች አሸንፈው ሪከርድ ስለሰበረ ብቻ ሳይሆን ፔፕ ይሄንን ታሪክ የሚወራለት ገና ብዙ አመታትን ቀደም ብለን ነው እና ብዙ ሪከርዶችን መስበር ችሏል። ዴቪድ ሞየስም እዚህ ደርሷል። ግን ደግሞ የተለያዩ ክለቦች ላይ ነው 250 ድሎችን ማስመዝገብ የቻለው በ625 ጨዋታዎች። ፔፕ አሁን
10ኛ የውድድር ዓመቱን በሲቲ ቤት እያሳለፈ ይገኛል። በ16 ታሪካዊ አሰልጣኞች ውስጥ ስሙን ማጻፍ ችሏል። ቢል ሻንክሊ የሊቨርፑሉ ታሪካዊ አሰልጣኝ፣ ሰር ማት በዝቢ የዩናይትዱ፣ ብራያን ክላው የኖቲንግሃም ፎረስት አሰልጣኝ ከነዚህ ጋር ስሙን ማጻፍ የቻለ አሰልጣኝ ሆኗል። ከቬንገር እና ፈርጊ ጋር ይህንን ታሪክ መጋራት ትልቅ ክብር አለው ብሏል። ከጨዋታው በኋላ አሰልጣኝ ፔፕ ጓርዲዮላ አስተያየቱን ሲሰጥ አሁን ለተጨማሪ 250 ድሎች ደግሞ መነሳት ይኖርብናል ብሎ ነው የተናገረው እና ሁለቱን ታሪካዊ አሰልጣኞች ቆንጆ ራት ጋብዣቸው ድሉን እናከብረዋለን ብሎም ከጨዋታው በኋላ ፔፕ ጓርዲዮላ አስተያየቱን ሰጥቷል። በሌላ ተጠባቂ ጨዋታ ትላንትና ኤቨርተን ከክሪስታል ፓላስ ያደረጉት ጨዋታ ተጠባቂ ነበር። ክሪስታል ፓላስ በፕሪሚየር ሊጉ ያልተሸነፈው ብቸኛው ቡድን ነበር እስከ ትላንትናው ድረስ። ይሄን አሸናፊነቱን የሚቀጥልም ይመስል ነበር። ዳንኤል ሙኖዝ 37ኛው ደቂቃ ላይ በመልሶ ማጥቃት ጥሩ ግብ አስቆጥሮ መምራት ቻሉ እና እስከ ሁለተኛው አጋማሽ ምናልባት ጨዋታው 15 ደቂቃዎች እስከሚቀሩት ድረስ ኤቨርተን በሜዳው እየተመራ ነበረ። ነገር ግን ዳይ በ76ኛው ደቂቃ በፍጹም ቅጣት ምት ግብ ማስቆጠር ቻለ። አቻ ሆኑ። ከዚያ በኋላ ደግሞ ጨዋታው 1-1 ተጠናቀቀ ሲባል ጃክ ግሪሊሽ 90 ደቂቃ ተጠናቆ ተጨማሪ 3ኛ ደቂቃ ላይ በኤቨርተን ማሊያ የመጀመሪያ ግቡን አስቆጥሯል እና የክሪስታል ፓላስን ያለመሸነፍ ጉዞ የገታች ግብም ማስቆጠር ችሏል። ጃክ ግሪሊሽ በጣም አስደናቂ ጅማሮን እያደረገ ነው የሚገኘው። 4 የሚሆኑ ኳሶችን አመቻችቷል። ጃክ ግሪሊሽ ከሲቲ ከወጣ በኋላ እንደ አዲስ በመርሳይዱ ክለብ ህይወትን ጀምሯል። በዚህ ግብ የኦሊቨር ግላስነር ቡድን ያለመሸነፍ ጉዞ ቆሟል። በውድድር ዓመቱ ያልተሸነፈ ብቸኛው ቡድን ነበረ። በአጠቃላይ 19 ጨዋታዎችን ሳይሸነፍ ተጉዟል። በሁሉም ውድድሮች ከሚያዚያ የመጀመሪያ ሳምንት በኋላ የመጀመሪያ ሽንፈት ነው የገጠማቸው። ክሪስታል ፓላስ የኤፍኤ እና ኮሚኒቲ ሺልድ ዋንጫዎች አሸናፊ ቡድን እንደሆነ ይታወቃል። በአውሮፓ ኮንፈረንስ ሊግም እየተካፈለ ይገኛል። ትላንትና ያለመሸነፍ ጉዟቸውን የሚያስቀጥሉባቸው እድሎች ነበሩ። በተለይ ደግሞ ፈረንሳዊ አጥቂ ጆን ፊሊፕ ማቴታ ያልተጠቀመባቸው እድሎች ነበሩ። ማቴታ በ70ኛው ደቂቃ ሊቨርፑል ላይ በመጨረሻ ደቂቃ ግብ አስቆጠረው ኤዲ ኒኬታ ተቀይሮ መውጣቱም ያልተጠበቀ ውሳኔ ነበር። ያሰልጣኙ ኦሊቨር ግላስነር በፓላስ በሚያሳየው ብቃት በብዙ ታላላቅ ክለቦች አይን ውስጥ መግባት ከቻሉ አሰልጣኞች መካከል አንደኛው እየሆነ መጥቷል። እንደውም ሰሞኑን የዩናይትዱ አሰልጣኝ ሩበን አሞሪም መነጋገሪያ በነበረበት ጊዜ ዩናይትድ ተተኪ እያፈላለገ ነው ሲባል አንደኛው ስሙ ሲነሳ የነበረው አሰልጣኝ ይሄ ሰው እንደነበር እናስታውሳለን። ፓላስ በተከታታይ የመርሳይድ ክለቦችን ያገኘው ሊቨርፑልን በመጨረሻ ደቂቃ ግብ አሸንፏል። ግላስነር ሳይሸነፉ ለመጓዛቸው ቡድኑ ትልቅ ክብር ይገባዋል ብሏል። ይሄ ስብስብ ያለመሸነፍ ጉዞን ያስቀጠለ እንደዚሁም ደግሞ የሁለት ዋንጫዎች ታሪክ መጻፍ የቻለ ነው ብለው ቡድናቸውን አሞግሰውታል። ከዓለም አቀፍ ጨዋታዎች መልስ ኤቨርተን ወደ ኢቲሃድ ተጉዞ ከሲቲ ጋር ሲገናኝ፣ ፓላስ ደግሞ በሜዳው ሴልኸርስት ፓርክ ከቦርንማውዝ ጋር ጨዋታቸውን ያደርጋሉ። ኒውካስትል ዩናይትድ በሜዳው ሴንት ጄምስ ፓርክ ኖቲንግሃም ፎረስትን ጋብዞ ነበር። 2-0 አሸንፈዋል። ብሩኖ ጉማሬዥ እና ኒክ ቮልትማደ በፍጹም ቅጣት 84ኛው ደቂቃ ላይ ግቦችን ማስቆጠር ችለዋል። ኑኖ ኢስፒሪቶ ሳንቶ ተሰናብተው ከቶትንሃም የዩሮፓ ሊግ ድልን ካሳኩ በኋላ የተሰናበተው አንጂ ፖስቴኮግሉን ያመጡት ኖቲንግሃም ፎረስቶች አሁን ድል ርቋቸዋል። ፖስቴኮግሉ ከከባድ ጫና ውስጥ ለመውጣት እየተቸገሩ ይመስላሉ። 17ኛ ደረጃ ላይ ናቸው። የጉማሬዥ ግብ ሲቆጠር ራሱ ሞርጋን ጊብስ ዋይት ላይ ጥፋት ሰርቶ ነበርና ነጥቆት የሄደውን ኳስ ከዳንበርን ጋር ተቀባብለው በጣም ግሩም ግብ ነው ያስቆጠረው። የኖቲንግሃም ፎረስት ተጫዋቾች የመሃል ዳኛው ፒተር ባንከስልን በመክበብ ተቃውሟቸውንም ሲያሰሙ ነበረ። ኒውካስትል ዩናይትድ በርካታ ሙከራዎችን አድርጓል። ነገር ግን የኖቲንግሃሙ ግብ ጠባቂ ሜት ሴልስ ብዙ አድኖባቸዋል። በተለይ ደግሞ የማሊክ ቲያውና ሃርቬ ባርነስን ሙከራዎች ያዳነበት መንገድ በጣም አስደናቂ ነበረ። ትናንትና ኒውካስትል ዩናይትድ አሸንፎ መውጣት ችሏል። አስቶን ቪላ በርንሌይን 2-1 አሸንፏል።
ዶኔል ማለን ሁለቱንም ግቦች አስቆጥሯል። ሁለተኛውና 63ኛው ደቂቃ ላይ ነው ያስቆጠረው። የበርንሌን ብቸኛ ግብ ያስቆጠረው ሌስሊ ኢጎቾኩ ነው። የቀድሞው የቼልሲ ተጫዋች ለበርንሌ የመጀመሪያ ግቡን ነው ማስቆጠር የቻለው። ቪላ በሁሉም ውድድሮች 4 ድላቸውን ማስመዝገብ ችለዋል። ኡናይ ኤምሪ አጀማምራቸው የቀዘቀዘ ነበር። ትላንትና ግን ብዙ እድሎችን ፈጥረዋል። ሆላንዳዊ አጥቂ ዶኔል ማለን ከሚያዚያ በኋላ የመጀመሪያ ግቡን ያስቆጠረው። ቪላም ደረጃውን ወደ 13ኛ ከፍ ማድረግ ችሏል። የስኮት ፓርከር ቡድን ከታች 3ኛ 18ኛ ደረጃ ላይ የተቀመጠው። ዶኔል ማለን በሚያዚያ በተከታታይ 3 ጨዋታዎች ላይ ካገባ በኋላ ከግብ ርቆ ቆይቶ ነበረ። ትላንትና ግን ወደ ግብ አስቆጣሪነቱ ተመልሷል። በሌላ ጨዋታ ወልቭስ ከብራይተን ያደረጉት ጨዋታ 1-1 ተጠናቋል። የብራይተኑ ግብ ጠባቂ ቫርብሩገን 21ኛው ደቂቃ ላይ በራሱ መረብ ላይ አስቆጥሯል። የነካትና የግቡ አግዳሚ የመለሰችው ኳስ ጀርባውን ነክታት ወደ ግብነት ተቆጥራለች፣ በሱ ተቆጥራለች። ቫን ሄክ ደግሞ የብራይተንን ያቻነት ግብ 86ኛው ደቂቃ ላይ ማስቆጠር ችሏል። የወልቭሱ አሰልጣኝ ቪቶር ፔሬራ ትላንትና ተች ላይኑ ላይ ባሳየው እንቅስቃሴ ምክንያት በቀይ ካርድ ከሜዳ ወጥቷል። ፕሪሚየር ሊጉን አሁን አርሴናል እየመራ ይገኛል። ሊቨርፑል ይከተላል። በሌሎች የሊግ ጨዋታዎች በስፔን ላሊጋ ትናንትና ጨዋታዎች ተደርገው ነበረ። ራሞን ሳንቼስ ፒዥዋን ላይ ሲቪያ ባርሴሎናን 4-1 በሆነ ሰፊ ውጤት አሸንፏል። የቀድሞ የባርሴሎና ተጫዋች አሌክሲስ ሳንቼዝ በ13ኛው ደቂቃ ላይ በፍጹም ቅጣት ምት አጨቃጫቂ ውሳኔ ነበረ። ኢዛክ ሮሜሮ፣ ካርኖና እንደዚሁም ደግሞ አዳምስ ናቸው ግቦችን ማስቆጠር የቻሉት። ማርከስ ራሽፎርድ ለባርሴሎና በላሊጋው የመጀመሪያ ግቡን ማስቆጠር ችሏል። በጣም ቆንጆ ቮሊ ነች። ከፔርድ የተሻማውን ኳስ ነው ማሻማት የቻለው። ሌቫንዶቭስኪ አቻ የሚሆኑበትን የፍጹም ቅጣት ምት አግኝቶ ነበር፣ ነገር ግን ሳይጠቀምበት ቀርቷል። ባርሴሎና በሳምንቱ አጋማሽ በፒኤስጂ በአውሮፓ ቻምፒየንስ ሊግ ተሸንፎ ነበረ። በዚያ ጨዋታ በተለይ በሁለተኛው አጋማሽ ፍጹም ደካማውን ባርሴሎና ነበር የተመለከትነው። ትላንትና ደግሞ ጨዋታውንም ሲጀምሩ ደካማው ባርሴሎና ነበር የነበረው። ምናልባት ራፊንሃና ላሚን ያማል የሌሉት ባርሴሎና ምን ያክል ሜዳ ላይ እንደሚቸገር ትላንትና በደንብ ተመልክተናል። መሀል ላይ የፔድሪና ፍራንኪ ዲዮንግ ጥምረትም ጥያቄ ውስጥ የገባበት ነበር። በራሽፎርድ ግብ ቢያንሰራሩም ግን ደግሞ ወደ አሸናፊነት ለመመለስ ተቸግረው ተመልክተናቸዋል። ባርሴሎናዎች ትላንትና በተለይ ደግሞ የሃንሲ ፍሊክ የሃይላይን የጨዋታ መንገድ የበለጠ ተጋላጭ የነበረበትን ሂደት ተመልክተናል። የመጨረሻዎቹ 2 ግቦች ሲቆጠሩ በዚያ የጨዋታ መንገዳቸው ዋጋ ከፍለዋል። 10 ጊዜ ከጨዋታ ውጭ ሆነዋል፣ ግን ደግሞ በነዛ አጋጣሚዎች ሙከራቸው ተሳክቶላቸዋል። ባለፈው ዓመት በዚህ የጨዋታ መንገድ ባርሴሎና አትራፊ እንደነበር እናስታውሳለን። በተለይ ከትላልቆቹ ክለቦች ጋር በሚያደርጋቸውም ጨዋታዎች የኦፍሳይድ ትራክ አጠባበቃቸው የተጫዋቾቹ የተከላካዮቹ መናበብ በጣም ግሩም ነበር። አንዳንድ ጊዜ ዋጋ ቢያስከፍሏቸውም በጣም ፐርፌክት የሚባል ዓመትን አሳልፈዋል። ያ የጨዋታ መንገድ በዓመት ውስጥ ሲደነቅላቸው ነበር። አሁን ደግሞ እየተጋለጡ ተጋጣሚዎች ያንን እየተረዱ ሲመጡ የሃንሲ ፍሊክ የጨዋታ መንገድ ብዙ ትችትን እያስተናገደ ለመምጣት ተገዷል። በሌሎች ጨዋታዎች አላቬስ ኤልቼን 3-1 አሸንፏል። ስፓኞል በሪያል ቤቲስ 2-1 ተሸንፏል። ሪያል ሶሴዳድ በራዮ ቫይካኖ 1-0 ሲሸነፍ፣ ሴልታ ቪጎ ከአትሌቲኮ ማድሪድ 1-1 ጨዋታቸውን አጠናቀዋል። በጣሊያን ሴሪ ደግሞ ናፖሊ ጄኖዋን 2-1 አሸንፏል። ዛምቦ አንጊሳ እንደዚሁም ራስመስ ሆይሉንድ ግቦቹን ማስቆጠር ችለዋል። ቀደም ብለው መሪ የምታደርጋቸውን ግቦች አስቆጥሮት ጄኖዋዎች ነበሩ። ጆፊ ካቶሮ 33ኛው ደቂቃ ላይ ቄንጠኛ ግብ አስቆጥሮ መምራት ችለው ነበረ። አንቶኒዮ ኮንቴ ኬቨን ደብሮይነን ተጠባባቂ ወንበር ላይ አድርገው ያልተጠበቀ ውሳኔ አሳልፈዋል። በተለይ በሳምንቱ አጋማሽ ከራስመስ ሆይሉንድ ጋር የፈጠሩት ጥምረት በጣም ድንቅ ነበር። 2 ግቦችን ሲያስቆጥር ስፖርቲንግ ሊዝበን ጋር ራስመስ ሆይሉንድ ኬዲቢ ሁለቱንም አመቻችቶ ያቀበለው ተጫዋች ነበር። ትላንት ኳሱን ቢቆጣጠሩም የጆን ዋጫወት እድል እንዳይፈጥሩ አድርጓቸው ቆይተዋል። ግቦችን ለማስቆጠርም ኬቨን ደብሮይነ ከገባ በኋላ ነው ይሄንን አጋጣሚ የፈጠሩት። በሌሎች ጨዋታዎች ፊዮሬንቲና በሮማ 2-1 ተሸንፈዋል። ሮማ ወደ ሊጉ መሪነት የመጣበት ነበረ ናፖሊ እስከሚያሸንፍ ድረስ።
ቦሎኛ ፒሳን 4-0 በሆነ ሰፊ ውጤት አሸንፏል። ኡዲኔዜ ከካግሊያሪ 1-1 ሲጠናቀቅ ዩቬንቱስ ከሚላን ያደረጉት ጨዋታ ያለ ግብ 0-0 ተጠናቋል። ክሪስታን ፑልሲች ሚላን የሚያሸንፍበትን የፍጹም ቅጣት ምት አግኝቶ ነበር፣ ነገር ግን የፍጹም ቅጣት ምቱን ስቶታል። ማሲሚላኖ አሌግሪ ብዙ ታሪክ በሰሩበት ዩቬንቱስ ሜዳ ሲመለሱ እጅግ ደማቅ አቀባበል ተደርጎላቸዋል በደጋፊው በኩል። በጣም ማራኪ ጨዋታ ነበር ትላንትና የተመለከትነው። ሚላን ባለፈው ሳምንት ናፖሊን አሸንፎ ነበረ እና የሁለቱ ቡድኖች አቻ መለያየት ለናፖሊ መልካም አጋጣሚ ሆኖላቸዋል። ምክንያቱም ናፖሊዎች ከሮማ ጋር ነጥባቸውን እኩል 15 አድርገው ሊጉን እየመሩ ይገኛሉ።